የሚበላው ምግብ ፍጡር አይደለም? የሚበላው ምግብ መብላት ስለሚችል ነው የሚበላው። ፍጡር ስለሆነ አይበላም። ኦኬ ቆይ ልምጣለህ። ኢየሱስ እየበላና እየጠጣ መጣ ይላል አይደለ መጽሐፉ? አዎ ይበላል ይጠጣል፣ ሰርግም ይጠራም ነበር። ትክክል እኮ ነህ። እሺ ሉቃስ 2:52 ላይ በጥበብና በቁመት በሞገስም በእግዚአብሔርና በሰዎች ፊት ያድግ ነበር አለ። ሲያድግ የነበረው እየበላ ነው? አዎ እያደገ ነበር። እንደማንኛውም ዕብራዊ ልጅ እንደማንኛውም አይሁዳዊ ልጅ እያደገ ነው ያደገው። ሰውነቱ ሲያድግ በምንድን ነበር የሚገነባው? እኛ ምግብ እንደምንበላው ምግብ ይበላል። በጣም ጥሩ። ያ ምግብ ፍጡር ነው ፈጣሪ ነው? ምግቡ ፍጡር ነው። ምግብ ፈጣሪ አይደለም። ስለዚህ በፍጡር የተገነባ ሰውነት ፍጡር ነው ማለት ነው? ሊባል አይችልም። እሺ ፈጣሪ ነው? አዎ ፈጣሪ ነው። ኢየሱስ ክርስቶስ ፈጣሪ ነው። የሞተውስ ፈጣሪ ነው? አይ ፈጣሪነት ለአምላክ ነው ባህሪው የሚቀጠለው እኮ። የሞተው ምንድነው? እሺ የሞተው ኢየሱስ ክርስቶስ የተባለው የእግዚአብሔር አብ ቃል ስጋ እሱ ፍጡር ነው ፈጣሪ ነው? እሱ ፍጡር ነው ፈጣሪ ነው? የሞተው ማን? ኢየሱስ ክርስቶስ የሞተው ስጋ ፍጡር ነው ፈጣሪ ነው? ፍጡርም ፈጣሪ ነው የሚባለው ፍጡር ሊባል አይችልም። ስለዚህ እሺ ፍጡር ካልሆነ ፈጣሪም ካልሆነ ምንድነው? ኢየሱስ ክርስቶስ ይባላል። አሁን ለምሳሌ ኢየሱስ አገባኝ። ቆይ አይደለም እንደዛ አይደለም እንዴ? እሺ ደንዬ ስም እኮ ነው የጠቀስከኝ። እኔ ምንድነው ነው ያልኩህ እኮ ፍጡር ወይ ፈጣሪ ማን ነው አላልኩም። ወይ ፍጡር ወይ ፈጣሪ ካልሆነ ታዲያ ምንድነው? ወይ ፍጡር ወይ ፈጣሪ ካልሆነ ምንድነው የሚለው በቃል ነበረ። ቃሉ በስጋ ሲገለጽ ነው ምንነቱ እኮ። ቃሉ ፍጡር ነው ፈጣሪ ነው? ቃሉ ፍጡር አይደለም ፈጣሪ ነው። የፈጣሪ ቃል ስለሆነ የሞተው ቃል ነው ስጋ ነው? ኧረ ቃል አይሞትም። የሞተው በስጋው ስጋ ነው። እሺ ስጋው የሞተው ስጋ ስለዚህ ፈጣሪ አይደለም ማለት ነው? አይደለም። ስለዚህ ፍጡር ነው። የሞተ ስጋ ፈጣሪ አይደለም። ስጋ እኮ ፈጣሪ አይደለም። የሞተው ስጋ ፈጣሪ አይደለም። ግን ስጋው ፈጣሪ ካልሆነ ፍጡር ነው ማለት ነው? አይ ኢየሱስ ክርስቶስ ስጋዬ ብሎ ሲለው ከዛ በኋላ ኖ ሞር በቃ ከዛ በኋላ ተለይቶ በስጋ ሊጠራ አይችልም። በአምላክነትም ብቻ ሊጠራ አይችልም። ከዛ በኋላ እኮ ፍጡር ወፈጣሪ ይባላል አይደለ? በግዕዙ ፍጡር ወፈጣሪ ይባላል። ማን? ኢየሱስ ፍጡር ወፈጣሪ ይባላል? አይባልም። ኦኬ ፍጡር ወፈጣሪ አይባልም። ኢየሱስ ክርስቶስ ከተዋህደ በኋላ ፍጡር ወፈጣሪ ብሎ ፍጡርነቱ ቀርቶ ነበር? ቆይሽ ባጭሩ ፍጡርነቱ ቀርቶ ነበር? ፍጡርነቱና ፈጣሪነቱ አልተደበላለቁም። ኢየሱስ ክርስቶስ ቀርቶ ነበር ወይ ነው? ሼዳን ፍጡርነቱ ቀረ? ፍጡርነቱ ቀረ? ኢየሱስ ከነሳው በኋላ ስጋውን ከነሳው በኋላ ፍጡርነቱ ቀረ? ለምን ይበላል ታዲያ? ለምን ይበላል? ስለበላ ፍጡር ነው ሊያስበለው አይችልም። ይበላል። በቃ ይበላል። ባህሪው ነው። የፍጡር ባህሪ ነው እሱ። አይ እንደዛ አይደለም። ለምን ሞተሽ? ለምን እኛን ሊያድነን? አይ ምክንያቱን አይደለም የጠየቅኩት፣ ስለ ባህሪ ነው እያወራ ያለሁት። ለምን ሞተ ስለ አምላክ በባህሪው አይሞትም አይደለ? ፍጡር ደግሞ በባህሪ ይሞታል። ስለዚህ የሞተው ፍጡር ስለሆነ ነው ወይስ ፈጣሪ ስለሆነ ነው የሞተው? አይደለም። ፍጡርም ፈጣሪም ስለሆነም አይደለም ወደ ሞት ያደረሰው እሱ። በፍጡርና በፈጣሪ መሀል ያለ ምን አለ ንገረኝ። ፈጣሪ ፍጡር ነው ዓለማችን ላይ ያለው ወይ ፈጣሪ ነው? ከሁለቱ ውጭ አለ? ከሁለቱም ውጭ የለም። ግን ኢየሱስ ክርስቶስ ከሁለቱ አንዱ ምረጥ። የኢየሱስ ስጋ ፍጡር ወፈጣሪ የትኛው? ፍጡር ወይስ ፈጣሪ? ምረጥ ከሁለቱ አንዱ። ይኸውልህ ስጋው ከመዋሃዱ በፊት ከሰው ልጆች አይደል የወሰደው? ስጋው ፍጡር ነው። ስጋው ግን ከተዋሃደው በኋላ መለኮት የተዋሃደው ስጋ ስለሆነ ስለዚህ ፍጡር ነው። ስጋ ነው። ኢብራሂም እየሰማኝ አይደለም? እሺ ከተዋህዶ በኋላ ፍጡር አይባልም ነው በቃ አንተ። ለምሳሌ እኮ ምሳሌውን ማስረዳት እችላለሁ። ይገባኛል፣ ችግር የለውም። ብዙ ጊዜ ስለቆየሁበት ይገባኛል።
እሺ ኢየሱስ አምላኬ የሚለው ምን ለማለት ፈልጎ ነው? አዎ የባህሪ አባቱን አምላኬ ብሎ ይጠራል። ምክንያቱም ማን ነው የሚጠራው? ጠሪው ማን ነው? ኢየሱስ ክርስቶስ። አምላኬ ብሎ የሚጠራው ቃል ነው ስጋ ነው? አምላኬ ብሎ የሚጠራው በስጋ የተገለጸ አይደለም እኮ ስጋው ነው አምላክ ነው እዛ ጋር ቃል ነው ወይስ ስጋ ነው እየጠራ ያለው አምላኬ እያለ? አምላኬ ብሎ የሚጠራው እግዚአብሔርን አብን ነው፣ በስጋ የተገለጸ አምላኩን አይደለም እኮ። ማን ነው የሚጠራው? ማን ነው? ስጋ ነው ቃል ነው የሚጠራው? በኢየሱስ ክርስቶስ ውስጥ ነው እያልከኝ ያለው? ኢየሱስ ነው ጠሪው ስጋም። ስለዚህ እግዚአብሔርን አምላኬ እያለ ይጠራል? እግዚአብሔርን ነው አምላኬ እያለ የሚጠራው ወይስ ስጋ ነው አምላኬ እያለ የሚጠራው? እግዚአብሔር ነው አምላኬ ብሎ የሚጠራው። እግዚአብሔር አምላክ አለው? አዎ አለው። ራሱ የትኛው ነው ዋናው አምላክ? ዋናው አምላክ የሚባል የለም ራሱ። እሺ የትኛው ነው? ሼደን በጣም ከባድ ነው እንደዚህ አይነት እምነት። እሺ ይቅርታ። አይ ኧረ ችግር የለም። አምላኬ እያለ የሚጠራው ማንን ነው? ኢየሱስ የባህሪ አባቱ። ባህሪ ማለት ህልውናቸው ነው። የባህሪ አባቱ እግዚአብሔር አብን። እሺ እግዚአብሔር አብ። ጥሩ። እግዚአብሔር አብ ለኢየሱስ አምላኩ ነው? አዎ ኢየሱስ ክርስቶስ በምድር ሲመላለስ ራሱን በገዛ ፈቃዱ እንደ ሰው ገድቦ ስለነበረ አምላኬ ብሎ ምድር ላይ ከሄደ በኋላስ አሁንማ በአባቱ ቀኝ ነው ቁጭ ያለው። ስለዚህ እኩል ይፈርዳል። አሁን አምላኬ አይልም ከሄደ በኋላ ከሄደ በኋላ አይደለም። አሁን የመሬቱ ምህረት ስላላለቀ አይልም። የመሬቱ ምህረት ስላላለቀ አሁን አምላኬ አይልም። ተው ሼደን አይልም። እሺ ላሳየ መረጃ ልስጥህ ትችላለህ። ዮሐንስ ራእይ ላይ አምላኬ እያለ ይጠራል ኢየሱስ። ላሳየ በቃ እሺ ላሳየ መረጃ። እሺ በጣም ጥሩ። ጥሩ ኮንቨርሴሽን ነው ማሻአላህ። ጥሩ ኮንቨርሴሽን ነው፣ ግን በጣም ከባድ ነው እንደዚህ አምላክ አለው ማለት በጣም በእውነቱ እኔ ገና እንቀጥላለን፣ ብዙ ነገር አለ። እሺ ኦኬ ምዕራፍ 3 ምን አለ መሰለህ? ራዕይ ዮሐንስ ምዕራፍ 3 ቁጥር 2 ላይ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን እያለ ይናገራል ኢየሱስ ማለት ነው። ይላል እኮ አልኩ። ታዲያ ካለ እኮ በቃ አምላክ አለው ማለት ነው ባጭሩ። አሁንም አምላክ አለው። አምላኩ ማን ነው? እንደዛ አይደለም። ኢየሱስ ክርስቶስ እስካሁን ከሰራቸው ስራዎች የመስቀል ድህነት ሳይጨምር ሌላ ግን የቀረው ብዙ ለፍርድ የሚመጣበት አለ። ስለዚህ እኛ ጋር ሁሉ ላስገዛለት ይገዛል። ሼደንዬ ሁሉ ላስገዛለት ይገዛል። ይገዛል። አንተ የሚገዛው ነው የምታመልከው ወይስ ገዢውን ነው የምታመልከው? በፈቃዱ እኮ ነው ገዢው እያስገዛው ያለው። ተገዥም እየተገዛለት ያለው በፈቃድ ነው። አሁን የእርከን ጉዳይ ሳይሆን የፈቃድ ጉዳይ ነው። ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ሁሉ ላስገዛለት ደግሞ ይገዛል አለ። ግን የፈጠረበት አለ። እሺ ጥሩ። አሁን በቃ ጥያቄ ሰፋ እናርገውና ምን እናደርጋለን መሰለህ? አንድ አምላክ ብቻ ነው ያለው? አንዱ አምላክ ተወልዷል? አምላክ በአምላክነቱ አይወለድም። ባህሪው አይደለም። ይሄ በባህሪ ደረጃ ስትገልጸው የአምላክ መወለድን አይወለድም። እሺ መቼ ኢየሱስ ስንት ልደት አለው? 2 ልደት አለው። አንደኛው መቼ ነው የተወለደው? ይሄ ዓለም ከመፈጠሩ በፊት የባህሪ ልደት ነው እሱ። የስጋ መወለድ መረጃ አለ? እሺ ዳዊት በመዝሙሩ ወለድኩ ከእንከርስ እምቅድመ ኮከብ ጽባህ ይለዋል። ማለት ከአጥቢያ ኮከብ በፊት ወለድኩ ይላል። ከአጥቢያ ኮከብ በፊት። እሺ ጥሩ። ስለዚህ ከአጥቢያ ኮከብ በፊት በምንድን ነው የወለደው? ከምንድን ነው የወለደው? ከሆድ ነው የወለደው? ከአጥቢያ ኮከብ በፊት ከሆድ ነው አይደል የወለደው? ከምን ወለደው? ከማን ሆድ ነው የወለደው? ከሆድ አይደለም የወለደው። የባህሪ ልደት ነው እሱ። ቆይ
መጽሐፉ የሚለውን ቆርጠን የነገርከኝ አንድ ጊዜ አሁን እያልከኝ ያለው ማለት ነው ምን አለ መሰለ ቆይ ጥቅሱን ላምጣልህ አንድ ጊዜ እሺ ኦኬ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ጀዛከላህ ካንተ ጋር ቀድሞ በኃይል ቀን አለ በምን በኃይል ቀን ከዛስ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከምን ወለድኩ አለ ሸይደንዬ ከምን ወለድኩ ከሆድ ወለድኩ ይላል ወይ ደግሞ ከከርስ ይላል እንግሊዝኛው ደግሞ ውምብ ብለው አስቀምጦታል ከየትኛው ሆድ ነው እግዚአብሔር የወለደው ኢየሱስ እኮ እግዚአብሔር ውምብ ስለሌለው የባህሪ ውልደት ነው እኮ አልኩ ይሄ ውልደት በጣም ጥሩ አሁን ችግሩ ምን መሰለ ሌላ ቦታ ስንሄድ ደግሞ ይሄንኑ ጥቅስ ምን እናደርጋለን መሰለ የሚያጠናክርልን ደግሞ ጥቅስ አለ እዚሁ አሁን ስንመጣ ለምሳሌ የታለ እዛው መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛልና አለ አይደል የቀደሙና ይሄ አንድ ነው አይደል እንዴ ሼደን ከሆድ አውጥተኸኛልና አይደል በጣም በእናቴ ጡትም ሳለው በአንተ ታመንኩ አለ ሆድ የተባለው የማን ጡት ነው አይ ጥቅስ ቦታው ይለያያል አሁን እኮ ነው አልከኝ አይደለም ቦታው ይለያያል ይሄ ዳዊት ስለራሱ የሚናገረውና ስለሚያጠውና ስለሌሎች ልደቶች እያወራ ነው እኔ ቀደም የገለጽኩት ጉድፈላ ሙለድ በሚለው ኧረ ለኢየሱስም ያገለግላል እንዴ ተው እንጂ ምን ሆነ ነው አይ እኔ እንግዲህ በተማርኩት መሰረት ነው የነገርኩና ያገለግላል አይደለም ወይ አጥናው ቼክ ታደርገዋለሽ ከማህፀን ጀምሮ ባንተ ላይ ተጣልቋል ከናቴ ወር ጀምረህ አንተ አምላኬ ነህ አለ ከናቴ ወር ጀምሮ ማለት ስለዚህ እየተናገረው ያለው ኢየሱስ ነው እሺ ጥሩ አሁን ምን እናደርጋለን መሰለህ ከመላእክት አንተ ልጅ ነህ እኔ ዛሬ ወለድኩ ያለው መቼ ነው የትኛው ውልደት ነው የትኛው ውልደት ነው አንተ ልጅ ነህ እኔ ዛሬ ወለድኩ ያለው መዝሙረ ዳዊት ላይ ያለው ጥቅስ ይሄ ኢየሱስ ክርስቶስ ለስፔሻል ዓላማ ሲገለጥ የሚያወራው ነው ኦኬ ዛሬ የሚለው እሺ ጥሩ የቀደሙ ጥቅስ ላይ ልመለስ ስፔሻል ዓላማ ስትል የትኛው ስፔሻል ዓላማ ያው ፎርኤቨር ነው በክርስትና እምነት አብ አባቱ ዓለም ሳይፈጠር ነው ወይስ ከማርያም ነው አይደለም አብ አባቱ ሲሆን ዘላለማዊ ልደት ነው አይደለ ስለዚህ ዛሬ ወለድኩ የሚለው ለዛቸው ሞመንት ለሚደረገው መቼ ነው ዓለም ሳይፈጠር ነው ስለ ዓለም ሳይፈጠር ነው እያወራ ያለው አይደለም ይሄ ስለመቼ ነው ከማርያም ነው አይ ከማርያም አልመሰለኝም እሱ ያልከው ቃል እስኪ ድገምልኝ በደንብ ትክክል አንተ ልጅ ነህ እኔ ዛሬ ወለድኩ አለው ዛሬ ወልጃለሁ ደግሞ ምን ያባቱ ሆኗለሁ እሱም ልጅ ይሆነኛል አየው ከቶ ያለው ለማን ነው አለ የዕብራውያን ጻፊ አምጥቶ አስቀምጣ አሁን ጥያቄው ይሄ ውልደት ዓለም ሳይፈጠር ነው አይደል እንደናንተ እምነት በጣም ጥሩ ዛሬ የሚለው መቼ ነው ዛሬ ከፎርኤቨሩ አንዱ ክፍል ነው እኮ ዛሬ የሚባል ነገር አለው እሺ ጥሩ ጊዜ መቼ ነው የተፈጠረው ጊዜ ማለት የእግዚአብሔር ጊዜ ነው የኛ ጊዜ ነው ያወራል እግዚአብሔር ነገርን ሁሉ በጊዜ ውብ አድርጎ ፈጠረው ይላል መክብብ ላይ በጊዜው እኮ በጊዜው ውብ አድርጎ ፈጠረው ይባላል ጥሩ እግዚአብሔር ሁሉንም በጊዜ ውስጥ ነው የፈጠረው አይ እግዚአብሔር ለራሱ ጊዜ የለውም ጊዜ ነው የጊዜ ጌታ ነው ቆይ እግዚአብሔር ነገራትን ሁሉ አሳምሮ የፈጠረው በጊዜ ነው አይደለ እኮ በየጊዜያቸው ነው ነገሮች የማይተፈጠሩት ግን ለእግዚአብሔር ለራሱ መኖር ጊዜ የለውም ጥሩ ከኢየሱስና ከጊዜ ማን ይበልጣል ማን ይቀድማል ኢየሱስ አምላክ እኮ ነው በእግዚአብሔር ዘንድ የነበረ ነው ለሱ ማን ይቀድማል እኮ ነው ጥያቄው ባጭሩ ለሱ ምንም ጊዜ የለውም ይቀድመዋል ሳይሆን ጊዜ የለውም እኮ አሁን ማን ይቀድማል ባጭሩ እኮ ሲቀድመው እኮ ሲኖር ነው የለውም እሺ ጥሩ ዛሬ ወለድኩ ያለው መቼ ነው ዛሬ ወለድኩ ያለው እኮ ነገርኩ ዛሬ ከፎርኤቨር አንድ ክፍል ነው በቃ ስፔሲፊክ አንድ ክፍል መሆኑን የሚናገር ነገር የለም ወዳጄ ይኸውልህ ዛሬ የሚለው ቃል የሆነ ቀን አለው ጊዜ አለው ሰርቴን ፖይንት አለው
ዛሬ እኮ ከሚሄደው ፎርኤቨር አንዷ ክፍል ነች፣ ፓርት ነች እኮ። ትክክል ነህ። ዛሬ የሚለው ቃል እኮ ዛሬ እሺ ጥሩ። ከዛሬና ከአብ የትኛው ይቀድማል? ጭራሽ ለአብ ዛሬ አይቀጸልም። በቃ ለአብም ለኢየሱስም ዛሬ የሚባለው አይቀጸልላቸውም። ለነሱ ይሄ ለማን ነው ያለው? አንተ ልጄ ነህ እኔ ዛሬ ወለድኩ ያለው መቼ ነው? ማን ነው ባዩ? አብ ነው። እሺ ዛሬ የወለደውስ ማንን ነው? ልጁን ነው። ከአብና ከወልድ ማን ይበልጣል? አብ በመውለድ ወልድ በመወለድ የትኛው ነው ቀዳሚ? ምንም ቀዳሚ ተከታይ የሌላቸውም። ሲወለዱ ነው ሲወልደው አባቴ ሲለው ልጄ ሲለው ነው የሚኖሩት። እስሚዞ ሰላት ደረሰብኝ። ቀጥለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀደም እያልከ የነበረው እንትን አለ መዝሙረ ዳዊት 110 ቁጥር 3 ላይ ከምንድነው ግዕዙ የሚለው? ወለድኩ ምንድነው የሚለው? እምቅድመ ከርሰ ምናምን ነው ይራ? ወለድኩ ከእምከርስ እምቅድመ ኮከበ ጽባህ። ከርስ ማለት ነው። ከርስ ማለት በቃ ሰውነት ማለት ነው። ኧረ ተው፣ የምን ሰውነት ነው? ሰውነት ማለት ነው ማለት ሰው መሆን ማለት ሳይሆን ሰው ማለት መሆኔ ሳይሆን ይሄ እኛ ተክለ ሰውነት ቁመና ምናምን የምንለው የለም። ማህፀን ማለት ነው አይደል? አዎ ማህፀን ማለት ነው። እና እግዚአብሔር ከማህፀን የወለደው ማንን ነው? ለምሳሌ ገላትያ ላይ አይተው ከሆነ ከሴት የተወለደው ልጅ ላከ ይላል። ከሴት ከማህፀን የወለደው ሲል ከሴት የወለደው ሲል እግዚአብሔር ከራሱ ሴትነት ነው። እሱ ሴትነት አለው ማለት ይቅርታ ለቃሌ ግን እንድንግባባ ነው። ከሴት የወለደው ሲል ገላትያ ላይ ከሴት የወለደው ልጅ ይላል ላከ ይላል። ከሴት የወለደው ሲል እግዚአብሔር ሴትነትነት አለው ወይስ ማርያምን ነው ሴት የሚለው? አይ ይሄ ከሴት ሲወለድ ኢየሱስ ክርስቶስ ከማርያም ብቻ ነው እኮ ነው። ማህፀን ሲልስ መዝሙረ ዳዊት 110 ላይ ምን ይላል? ካንተ ጋራ ከቀድሞ ኃይል ቀን አለ። በኃይልህ ቀን የኃይል ቀን መቼ ነው የሚለውን ደግሞ ብንመለከተው ራሱ ጥሩ ነው። የኃይሉ ቀን መቼ ነው? በዛ በኃይሉ ቀን ለኃይሉ ቀን በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ ከሆድ ወይም ደግሞ ከማህፀን ወለድኩ ይላል። ማህፀን እያለ ያለው ማንን ነው ስትል መዝሙረ ዳዊት ምዕራፍ 22 ላይ ስትመለከተው እዛው ላይ ማለት ነው። መዝሙረ ዳዊት በሌላኛው ቦታው ላይ እንደዚህ ይላል፣ አንተ ግን ከሆድ አውጥተኸኛልና አለ። ከሆድ አለ። ከማን ሆድ ነው ያወጣው? እዛ ጋር ከማህፀን አለ። ከማህፀን ወለድኩ ወይም ከሆድ ወለድኩ አለ። እዚህ ጋር ደግሞ ከሆድ አውጥተኸኛልና አለ። ከማን ሆድ ነው ያወጣው? በነገራችን ላይ ሆድ ያለው ሁሉ ማህፀን የለውም አይደል? እኔ አምላክ ማህፀን አለው ብዬ አላምንም። ግን አንተ ለአምላክ ማህፀን የሚለውን ከተጠቀምክ that's wrong። ኖ በጣም አደገኛ ነገር ነው እኮ አላልኩም እኔ። ለዛ እኮ ነው ከሆድ የወለድኩ ይላል እንጂ እና ግዕዙ እኮ ወለድኩ ከርሰ ቅድመ ኮከብ ይላል አይደል? ከርስ የሚለው ማህፀን ነው። እንግሊዘኛው ውምብ ይላል። ውምብ ማለት ማህፀን ማለት ነው። እዛ ጋር አሁን ምንድነው መሰለ አሁን ፖይንቴ እንዲገባ ማለት ነው ወዳጄ መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛልና አለ። ከሆድ አውጥተኸኝ ቅድም እናልኩ ከሴት የተወለደው ልጁን አለ። ከሴት የወለደውናል ከሴት ምንድነው ገላትያ ያለ የሚጠቀመው ቃል አለና አሁን መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ አንተ ግን ከሆድ አውጥተኸኛል አለ። ከምን ሆድ ነው ያወጣው? ማለት ከማን ነው? ሆድ የሚለው ማንን ነው የሚጠቁመው? ሆድ እኮ ሆድ ነው። እንግዲህ ግን የእግዚአብሔር ሆድ አለው የለውም እኛ ላይ የለውም። ግን ወለድኩ ነው። እኔ እንደዛ አላልኩም። እግዚአብሔርን ነው የሚጠቁመው ሆድ የሚለው። አዎ እሱ ራሱ ነው። ወለድኩ እኮ ነው የሚለው። ወለድኩ ነው የሚል እንጂ አስወለድኩ አይለውም። ተመልከት። ቀጥልና ምን ይላል መሰለክ? አስወለድኩ አይደለም። ቆይ ጥቅሱ ቀጥሎ ምን ይላል መሰለ? አንተ ግን ከሆድ አውጥተኸኛልና ካለ በኋላ ምን ይላል? ከእናቴ ሆድ አለ። ከምን ከእናቴ ሆድ ይላል። ቀጥሎ ጀምረህ አንተ አምላኬ ነህ አለ። አይተሃል? ሆድ እያለ ያለው አንተ ወደ እግዚአብሔር ነው የሚመለሰው ትላለህ። ነገር ግን እንደዛ አይደለም። ከማህፀን ለምሳሌ ገላትያን ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላካል። ከሴት የተወለደው ሲል ሴት የሚለው ወደ እግዚአብሔር ነው የሚመለሰው ወደ ማርያም? እግዚአብሔር በሴት አይገለጽም። ስለዚህ ይሄ የተወለደውን የተባለው ከሴት የተወለደው ኢየሱስ ክርስቶስ በቃሉ በአካል ሲገለጥልን ነው እያወራ ያለው። በቃ እኮ ይሄም ያልኩ ያለሁት አንተ ከሆድ አውጥተኸኛል አለ። አሁን ወደ ራሱ በሚመስል መልኩ ከዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላካል።
ከሴት የተወለደውን ልጁን ሲል ከራሱ የወለደው ከራሱ ሴትነት አይቶ ይቅር ቃሉ ከባድ ነው። ግን አሁንም በተመሳሳይ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ወለድኩ ከእመ ከርሰ ቅድመ ኮከብ ብሎ ሲል ከርስ የሚለው የሚጠቀመው ለአምላክ አይደለም፣ ወይም ማህፀን የሚለው እየተጠቀመ ያለው ለአምላክ ሳይሆን ለማርያም ነው። ከማርያም ከእናቱ ማህፀን ውስጥ እንዳወጣው ነው የሚናገረው። ምክንያቱም ገላትያ ያለ በተመሳሳይ ከሴት የተወለደውን ልጁን ይላል። ከምንድን ነው የወለደው? ከሴት ነው የወለደው። ከሴት ከማርያም ነው የወለደው እንጂ እግዚአብሔር ወለደው የሚል ነገር የለውም። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ ስትመለከተው አንተ ግን ከሆድ አውጥተኸኛልና ከእናቴ ሆድ ጀምረ አንተ አምላኬ ነህ። ከሆድ አውጥተኸኛል። እግዚአብሔር ከምን ሆድ ነው ያወጣው ስትል ከእናቱ ሆድ ነው፣ ከእናቱ ከማርያም ሆድ ነው ያወጣው እንጂ ከእግዚአብሔር ሆድ ብሎ እየጠቆመ አይደለም። አዎ በነገራችን ላይ አሁን ትምህርቱን ከፈለከው በትክክለኛ ትርጉሙን ከፈለከው ይሄ ወለድኩ ከእምከርስ እምቅድመ ኮከበ ጽባህ ማለት ነገርኩ ስፔሻል ዴይ ሲግኒፊካንት ዴይ ነው። አዲስ ኪዳን የኃይል ቀን አይደለም። ቆይ እነግርሃለሁ። ቆይ ማዳኑን የሰራበት የኃይል ቀን ተብሎ አልተገለጠም። ቆይ ማለት የመጀመሪያውን ልጨርስልህ ብዬ ነው። የመጀመሪያውን ስጨርስልህ ያ ቀን ዛሬ ወለድኩ ከእምከርስ እምቅድመ ኮከበ ጽባህ የሚለው ያ ስፔሻል ቀን ኮሮኔሽን ዴይ ብለን ነው። በእኛ ምንድነው የንግስና ቀኑ ማለት ኮንቬንሽናሊ ወይም ደግሞ በውክልና ደረጃ ኢየሱስ ክርስቶስ እግዚአብሔር አብ ኢየሱስ ክርስቶስን ሲናገረው ማለት ልጄ ይህ ነው የምወደው ልጄ ይህ ነው ብሎ ውክልና ለኛ ሲሰጠን የሚያሳይ ነው እንጂ ከማህፀኑ ወለድኩ ሲለው አሁን ልክ መጽሐፍ ያጋ ስንተረጉመው ሲጠመቅ ነው የሚያሳየው አይደለም። ያማ ልጄ ነው ብሎ ነው የመሰከረው። የተወለደውን ልጁ ልጄ ብሎ ነው የመሰከረው። አረ የዛሌ እንኳን በጣም የሚገርምህን ምን እንደሚል ታውቃለህ? ጥቅሱን እንኳን አስተውለህ ካየው ሉቃስ ወንጌል ላይ የመረጥኩት ልጄ ይሄ ነው እርሱን ስሙት ነው የሚለው። የመረጥኩት ለልጅነት ራሱ ተመርጦ ነው። አይታል አምላክ እኮ ስማ ከባድ ነው። አይታል ስማ እሱማ ብያለሁ እኮ እኔ እያልኩ ያለው ሰምተኛል። ለልጅነቱ ለእግዚአብሔር ልጅነት የተመረጠ ይኸውልህ ያያልክ ያለው በነገራችን ላይ ኢየሱስ ክርስቶስ እስካሁን ሰዎች ነቢያት ናቸው ምናምን ናቸው ተብለው ከተጠሩት እግዚአብሔር ልጄ ነው ብሎ የሚለው ልጄ የእግዚአብሔር ልጅነት የሚባለው ይሄ ምንድነው የሚባለው? ይሄ ቢንግ ሳን ኦፍ ጋድ ማለት በእኛ ወደ እግዚአብሔር መቅረብ ወይም ደግሞ የእግዚአብሔር ልጆች ተብለን መጠራታችን ከሰይጣን መራቃችን ነው እንጂ የሚያመለክተው እግዚአብሔር እኔ ወለድኩት የሚል የለም። ወለድኩት አይባል። ላሳያ እሺ አምጣል ላሳይክ የወለደህን ይሏል። የወለደህን አምላክ እሺ በጣም ጥሩ ላሳይክ። በጣም የሚገርመ መጽሐፍ ቅዱስ ለተራሱ የተለያየ ትርጉም አለው። ዘዳግም ምዕራፍ 32 ቁጥር 15 ላይ ተመልከተው። ዘዳግም ምዕራፍ 32 ቁጥር 15 ላይ አንዴ ስልጣን ካለኝ ላስፈው ራሴ ማስፋት አልችልም። አንድ ያስፉኝ አንድ ስልጣን ያላችሁ ዘዳግም ምዕራፍ 32 ወለድኩ ማለት በራሱ እኮ ፈጠርኩ ማለት ነው። ለምሳሌ ተራሮች ሳይወለዱ ይላል። ተራሮች ሳይወለዱ ማለት ምን ማለት ነው? ተራሮች ሳይፈጠሩ ማለት ነው። በተመሳሳይ የወለደ ተብሎ የተገለጸ ላሳይ። ዘዳግም ምዕራፍ 32 ቁጥር 15 ላይ ተመልከተው። እየተከታተልክ ነው? እሺ ስላልሰፋኝ እዚሁ ልንገር። ዘዳግም እንደዚህ ይላል። ዘዳግም ምዕራፍ 32 ቁጥር 15 ላይ ይሽሩም ወፈረ ረገጠ ወፈረም ደነደነም ሰባም ፈረጠመንም እግዚአብሔርም ተወ የመድኃኒቱን አምላክ ናቀ አለ። የምኑን አምላክ? የመድኃኒቱን አምላክ ተወ አለ። በሌሎች አማልክት አስቀኑት በእርኩሰታቸውም አስቆጡት። እግዚአብሔርን ላልሆኑ አጋንንት ለማያውቋቸውም አማልክት በቅርብ ጊዜ ለነሱ ለአዲሶቹ አባቶቻቸው ላላፈሩባቸው አማልክት ሰው የወለደህን አምላክ ተው ያሳደገህን እግዚአብሔር ረሳህ ይላል። እግዚአብሔር ምን አለ? የወለደህን አለ። ወልዶታል እንዴ? ይሽሩን አልወለደውም ይሄ እና ይላል ወለደ ይላል። ቃል በቃል የተባለ የለም አላልክም? የወለደህ ማለት ምን ማለት ነው? የፈጠረህ ማለት ነው። እዛው ጥቅስ ላይ በጣም በሚገርምህ የወለደህ የሚለው አዋጭ አድርጎ ሲያመጣ ስትመለከተው 6 ላይ ወረድ ብለህ ተመልከተው። 6 ላይ ምን ይላል መሰለክ? ዘዳግም ምዕራፍ 32 ቁጥር 6 ላይ ደንቆሮ በልሃተኛ ለሆነ ሕዝብ ሆይ ለእግዚአብሔርን ትመልሳለህ የገዛ አባትህ አለ። አባትህ የሚለውን ያዝልኝ። አባትህ ማለት ምን ማለት ነው?
ቆይ ተመልከተው። የገዛ አባት አይደለምን? የፈጠረህና ያጸና እርሱ አይደለምን ይላል። አባት ማለት የፈጠረና የሰራ ማለት ነው። የወለደህ ማለት ደግሞ ያስገኘህ ማለት ነው። ይኸው የወለደህ ብሎ ተጠቅሞታል። ሰለሞንን በሊትራሊ እርሱ ልጄ ነው ብሎ እንደተናገረው ታውቃለህ? ሰለሞንን አንደኛ ዜና መዋዕል ላይ ከተመለከትከው እርሱ ልጄ ነው፣ እንደውም ቢያጠፋ የሰው ልጆች በሚቀጡበት መቅጫ ቀጠዋለሁ ብሎ የተናገረበት ለሰለሞን ማለት እርሱ ልጄ ነው ብሎ ተናግሯል። አዎ የእግዚአብሔር ልጅነት እኮ ሁላችንም አለ። አይ ባንድ በተናጠል አልተነገረም አላልከኝ እኮ? የእግዚአብሔር ልጅነት እኮ ሁላችንም አለ። የኢየሱስ ክርስቶስ ልደት ነው። ከዚህ እኮ ኢየሱስ በአዲስ ኪዳን የበኩር ልጅ ነው ወይም ደግሞ አንድያ ልጅ ነው። ለምሳሌ እስራኤል የበኩር ልጅ ተብሏል። የበኩር ልጅ ማለት ምን ማለት ነው? የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ነገር ግን እስራኤል የበኩር ልጅ ብቸኛው ልጁ ነበረ ብለን ስንል አልነበረም። ለምሳሌ ሌሎችም የበኩር ልጅ ተብለው ተገልጸዋል። ገብቷል? የበኩር ልጅ ተብሎ ሌሎችም ተገልጸዋል። ነገር ግን ለአዲስ ኪዳን ኢየሱስ አንድያ ልጅ ነው ወይም ደግሞ የበኩር ልጅ ነው። ገብቷል? ለምሳሌ ማን ነው? ይስሐቅ የበኩር ልጅ ተብሏል እንደ መጽሐፍ ቅዱስ። የአብርሃም የበኩር ልጅ ነው አለክ። ይሰማል ድምጼ? ይስሐቅ የበኩር ልጅ ተብሏል። አዎ የበኩር ልጅ ነው። ሄሎ ሰማኛል? ኦኬ ተቋርጬ ነበር። ይስሐቅ የበኩር ልጅ ተብሏል አይደል? አዎ ተብሏል። የበኩር ልጅ ነው ግን እኔ ለአብርሃም እስማኤል ልጅ አልነበረም? እስማኤል የበኩር ልጅ ነበር። ነገር ግን ይስሐቅ ከኋላ የመጣው የበኩር ልጅ ተብሏል። እሱ የበኩር ልጅ መባሉ ሌላ ልጅ ያለመኖር ማሳያ ካልሆነ በአዲስ ኪዳን ኢየሱስ የበኩር ልጅ ተብሏል። በእሱ ደግሞ ባመንክ ቅጽበት ከእግዚአብሔር ትወለዳለህ ይላል። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ስንት ላይ ነው ከተመለከትከው? ከስጋ